ሰላም ዩቲዩብ እንዴት አላችሁ? ዛሬ እጅግ በጣም የሚገርም በተለይ ኢትዮጵያ ውስጥ ሆኖ ለመስራት እጅግ በጣም ቀላል የሆነና በቀላሉ ልንሰራው የምንችለው ዌብሳይትም አፕም ያለው ነገር ነው ማሳያችሁ። መጨረሻ ላይ ታመሰግኑኛላችሁ። ይሄ ነገር እኔ በጣም ብዙ ነገሮች ሞክሬያለሁ። ዩቲዩብ ሞክሬያለሁ፣ ቲክቶክ ሞክሬያለሁ፣ ሌሎች ፕላትፎርሞች ሞክሬያለሁ። እንደዚህ ግን የከፈለኝ በአጭር ጊዜ የለምና መጨረሻ ላይ ታመሰግኑኛላችሁ። እንዲሁም እዚች ጋር 1.8 ጃምፕ ታስክ ሰርተናልና ይሄኛው ደግሞ ዊዝድሮ ስናደርግ መጨረሻ ላይ ማሳያችሁ ይሆናል። በደንብ ተከታተሉኝ እስከ መጨረሻ ውጤታማ ትሆኑበታላችሁ ብዬ አስባለሁ። ይህ ለመስራት የሚያስፈልገው ቀላል ነገር ነው። ኢንተርኔት እና ስልክ ካላችሁ ይሄን ነገር መስራት ትችላላችሁ። በዌብሳይትም አለ በአፕሊኬሽንም አለ። ስሙ ጃምፕ ታስክ ይባላል። ዲስክሪፕሽን ላይ ሊንኩ አስቀምጥላችኋለሁ። በሱ ሊንክ ገብታችሁ ስትመዘገቡ ቦነስ ይሰጣችኋል። በዛ ገብታችሁ ዲቴል ያለውን ነገር ደግሞ አሁን ማብራራላችሁ ይሆናል። መጀመሪያ በምንድን ነው የምናወጣው የሚለው ነገር በምንመለከትበት ጊዜ ዋሌት አስገቡ ይላል። ዋሌት ላይ ብዙ ኦፕሽኖች አሉ። ከዛ ውስጥ የመጀመሪያው ባይናንስ ነው። በባይናንስ ማውጣት ትችላላችሁ። አብዛኞቻችን ባይናንስ አለን ብዬ አስባለሁኝ። ባለፈ ታብታብ በምናደርግ ጊዜ በባይናንስ ይከፍል ስለነበር በባይናንስ ቀጥታ ዋሌት ላይ በኋላ ዊዝድሮ ሳደርግ ደግሞ የማሳያችሁ ይሆናል። ከባይናንሳችሁ ጋር ኮኔክት ስታደርጉ ቀጥታ ወደዛ ይገባል ማለት ነው። ስለዚህ ምን ስራዎች ሰርተን ነው ይሄ ነገር ሊከፈለን የሚችለው የሚለውን ነገር ዝርዝር መረጃ ሳሳያችሁ፣ አሁን ባይናንስ ዋሌት የሌላችሁ ከሆነ ራሱ እዚህ ላይ እንደ አንድ ታስክ መጥቷል ማለት ነው። እዚች ጋር ባይናንስ ላይ ገብተን ስናየው ባይናንስ ሪጅስተር ባይናንስ ላይ ገብታችሁ ኬዋይሲ ጨርሳችሁ ማለት ነው። በባይናንስ የሌላችሁ ሰዎች ሌላ ቪዲዮ ልሰራላችሁ እችላለሁኝ። ቬሪፊኬሽን ያስፈልጋል። ፌስ ቬሪፊኬሽን፣ አይዲ ቬሪፊኬሽን ያስፈልጋል እና እሱ ቬሪፋይ ስታደርጉ በናሽናል አይዲ ይቻላል። በአሁን ጊዜ ኢትዮጵያ ላይ አብዛኞቻችን ናሽናል አይዲ ስላለን በዛ ማድረግ እንችላለን። ፕላስ ደግሞ እዚህ ላይ ፈርስት ትራንዛክሽን ካደረግን ኬዋይሲ ጨርሰን ፈርስት ትራንዛክሽን ካደረግን ለዚህ ላደረግነው ነገር ራሱ የተወሰነ ገንዘብ አግኝታችሁ የቶክኖች ገዝታችሁ ካስቀመጣችሁ፣ ለምሳሌ ቢትኮይን ሊሆን ይችላል፣ ሌሎች ክሪፕቶ ከረንሲዎች ገዝታችሁ ትሬድ ካደረጋችሁ $6 ጃምፕ ታስክ ይሰጣችኋል ማለት ነው። እዚሁ ባይናንስ ማድረግ ትችላላችሁ። አሊያም ሌላ ቪዲዮ ሰራላችኋለሁ። በቀላሉ እሱን የምታደርጉበት ሂደት አለ። ሌሎች ስራዎች አሁን ፓርትነርስ የሚባል ነገር አለ። ከጃምፕ ታስክ ጋር ፓርትነር ሆነው የሚሰሩ አሉ። አሁን እነዚህ ለምሳሌ ትሮክስ እና ሪቮ የሚባሉ አሉ። እቺ የመሀለኛዋ ታግ አድስ የምትለዋ ብዙ ጊዜ አትሰራም። ኢትዮጵያ ላይ ብዙ ጊዜ አትሰራም እና እሷን ተዋትና አሁን ለምሳሌ ትሮክስ የሚለው ላይ ገብተን በምናይበት ጊዜ እንደምታዩት የተለያዩ ጌሞች አሉ። ጌሞች ተጫውተን የተለያየ ጃምፕ ታስክ እናገኛለን። ለምሳሌ 61 ጂኤምፒቲ እሰጣችኋለሁ ይላል። ይሄኛው ስንጨርስ እዚህ ጋር አብዛኛው ያለው የሞባይል ጌሞች ናቸው። ጌሞች እየተጫወታችሁ ጌሞች ብዙ በተጫወታችሁ ቁጥር ከፍተኛ የሆነ ጂኤምፒቲ ይሰጣችኋል። ጂኤምፒቲ ደግሞ ወደ ዩኤስዲቲ ትቀይሩና በፒቱፒ ወደ ፈለጋችሁት ባንክ፣ ወደ ንግድ ባንክ፣ ወደ ሌሎቹም ሪቮም ላይ ተመሳሳይ ነገር ነው። ይሄ ግን መጀመሪያ ላይ አይከፍትላችሁም። የተወሰነ ስራ ሰርታችሁ ዊዝድሮ ስታደርጉ ዊዝድሮአችሁን ከፍ ስታደርጉ ነው ይሄ ነገር የሚሰጣችሁ። ሌሎች እንደምትመለከቱት ጌሞች አሉ።
በዋናነት ጌሞች የሞባይል ጌሞች አሉ። እነሱ ጌሞቹን ስጨርሱ እሱ የሚሰጣችሁ ነገር አለ ማለት ነው። አሁን እዚች ጋር ረን አውት ቻምፕ የሚል አለ። ይሄ ስታርትድ ይላል። ጀምሬዋለሁ እኔ አውርጄ እየተጫወትኩ ነው። ለምሳሌ ሪች ሌቭል 10 ይላል። ሌቭል 10 ስለደረስኩኝ $0.07 ሰጥቶኛል፣ ወይም በጃምፕ ታስክ 0.1057 ይሰጣል። ሌቭል 15 ስደርስ ሌቭል 20 እያለ እስከ ሌቭል 50 ስደርስ በጠቅላላ የሚሰጠኝ ነገር አለ ማለት ነው። ይሄንንም አብዛኞቹ ጌሞች ላይ ሌላው እና በጣም ዋነኛ ነገር ብዬ ማስበው አሁን ጌሞች መጫወት እንጫወታለን፣ ግን አብዛኛው ነገር ጌም ነው እዚህ ሌሎች ፕላትፎርሞችም ላይ ያለው ማለት ነው። እንዲህ ገንዘብ የምንሰራባቸው አፖች ላይ ከሌሎቹ የሚለየው ነገር ጃምፕ ታስክ የዩቲዩብ ቪዲዮዎች በማየት ገንዘብ ይከፍላል በጣም ብዙ ጊዜ። አሁን እኔ የዩቲዩብ ቪዲዮ ካየሁኝ ኮፒራይት ስለሚይዘኝ እነዚህ የዩቲዩብ ቪዲዮዎቹ እርዝመት ከ10 ደቂቃ አይበልጥም። ለዛ ይከፍለናል። እዚች ጋር ያለው ኢንስትራክሽን ማንበብ አለባችሁ። እዚች ጋር ሰርች ሚለው ታይትሉ ነው። ይሄን ነገር እዚች ጋር ኮፒ ታደርጉና ትይዛላችሁ። ከዛ እዚች ጋር ደግሞ ተምብኔሉን ታያላችሁ። ተምብኔሉ ምን ይመስላል፣ እዛ ጋር የዩቲዩብ ልጣፉ ምን ይመስላል የሚለውን ነገር እዛ ሄዳችሁ ቼክ ለማድረግ ያመቻችሁ ዘንድ እዚች ጋር ታያላችሁ። አሁን እዚች ጋር ክሪፕቶ ምናምን የሚል ነገር ነው። ስለዚህ እዛ ሄጄ እንትን እላለሁ። አሁን እዚች ጋር 2 ደቂቃ ቪዲዮውን ቢያንስ 2 ደቂቃ ማየት አለብህ ይለኛል። ከዛ በኋላ 3 ደቂቃ ከ30 ላይ ርዕሱ ምን ብሎ ይጀምራል ነው የሚለኝ። ከዛ እዛች ጋር የግድ 2 ደቂቃ ማየት አለባችሁ፣ ቪዲዮውን ላይክ ማድረግ አለባችሁ። ከዛ 3 ከ30 ላይ ያለው ታይትል እዛው ላይ የተጻፈ ነው። እሱን አምጥታችሁ እዚህ ጋር ኢንተር ቴክስት ሂር የሚለው ላይ ታስገቡና ስታርት፣ ከዛ አፕሩቭ ስታደርጉት ኦፈር ኮምፕሊትድ ብሎ ጂኤምፒቲ ቶክናችሁ ይሰጣችኋል ማለት ነው። ሌላ በዋናነት የዩቲዩብ ቪዲዮዎች ማየት እጅግ በጣም ጠቃሚ ነገር ነው። ሌላው እዚች ጋር እንደምናየው ሄኒጌን የሚል አለ። ይሄ እጅግ በጣም መሰረታዊ ነገር ነው። ሄኒጌን አለ። ሄኒጌን ማለት ሌላ ራሱ የቻለ ገንዘብ የምንሰራበት አፕሊኬሽን ነው። ሄኒጌን ላይ ፓሲቭ ኢንከም ነው። ምንም እኛ ስልካችን ለምሳሌ ቲክቶክ እያየን እሱ ራሱ ኔትወርካችን ለሌሎች ያልተጠቀምንበት ኔትወርክ ለሌሎች እየሸጠ ገንዘብ የምናገኝበት ሚንስ ነው። እዛ ጋር $20 ስንደርስ ነው ገንዘቡ ማውጣት የምንችለው። ያ ደግሞ በጣም ረዥም ጊዜ ይፈጅብናል። ነገር ግን ጂኤምፒቲ ብሎ ከጎን ላይ ታስክ የሚል አለ። ያኛው እሱ ኦን ስታደርጉት ቀጥታ አንድ ፍሬም ስሩ ወደዚህ ወደ ጂኤምፒቲ ታስክ ቀጥታ እየላከ፣ ከዛ እዚህ ላይ ደግሞ ሚኒመም ዊዝድሮዋል ስትሰሩ ወደዛ ማውጣት ትችላላችሁ። ሌላው ሰርቬ ነው። ሰርቬ አብዛኞቻችሁ መስሞክሩ ካላችሁ እንደምታውቁት ኢትዮጵያ ላይ ሰርቬ አይሰራም። ሰርቬ አሁን ለምሳሌ እዚህ ጋር ሰርቬ ሚል አለ ብሞክርላችሁ እንደምትመለከቱት ትራይ አጌን ኢን ኤ ፊው አወር ምናምን አንፎርቹኔትሊ ይላል። በቃ ሰርቬዎች ኢትዮጵያ ላይ አይሰሩም። ያው ሀገራችን አንዳንዴ በዚህ ትጎዳናለች እና በብዛት የሞባይል ጌሞች አሉ። ከዛ እነሱ የሚጠይቁት በጣም ብዙ ገንዘቦች ይኸው እንደምትዋያቸው ብዙ $4 አለ፣ 4.13፣ 4.20 በጣም ብዙ እንትኖች አሉ፣ ጌሞች የሞባይል ጌሞች አሉ። ይኸው እዚች ጋር $7፣ $9፣ $10 እነዚህን ስፔስ ካላችሁ ጊዜ ካላችሁ ማየት ነው። ግን በዋናነት እንድትሰሩ እኔ ሪኮመንድ ማድረጋችሁ የዩቲዩብ ቪዲዮዎች ነው። የዩቲዩብ ቪዲዮዎች
ታስኮቹ በየቀኑ ነው የሚለቀቁት። አሁን ለምሳሌ ዛሬ 20 ቪዲዮዎች እኔ አይቻለሁኝ። 20 ቪዲዮ አምጥቶልኝ ነበር። እሱን አይቼ አሁን 7 ስታርትድ ታስክ ይላል። አንዳንድ የዩቲዩብ ቪዲዮዎች ላይ የሆነ ግሊች ይፈጠራል እዚህ ጋር የሚሰጥህ ሊንክ እና እዛ ማጭበርበር የሚባል ነገር ጭራሽ አይታሰብም። በጣም ኮኔክት የተደረገ ነገር ነው። ምንም ነገር ሳታሳልፉ እዩ የሚል መመሪያ ካለ ምንም ሳታሳልፉ ማየት አለባችሁ። የተወሰነ ካሳለፋችሁ ራሱ ያ ሁሉ የደከማችሁት በዜሮ ነው የሚባዛው እና ይሄ እነዚህ እኔ በዛ ሚንስ ፌል ያደረኳቸው ናቸው። እነዚህ አሁን ደግሜ እንትን ማለት ስታርተድ ካለ በኋላ ብዙ ጊዜ አይሰጥም ማለት ነው። ይሄንን እንትን እንድትሉ እፈልጋለሁ። ሌላው አሁን የሰራነው ገንዘብ እንዴት ነው የምናወጣው ወደሚለው ወደ ዋናው ፖይንት እንግባና አሁን ገንዘብ ለማውጣት ሚኒመም የሚያስፈልገው 0.5 ጂኤምፒቲ። አሁን እኔ 1.8 ጃምፕ ታስክ አለኝ ማለት ነው። ግን 0.5 ማለት በአንድ ሰዓት ውስጥ ሰርታችሁ የምትሞሉት ነው። ምንም ቀላል ነው። 10 የዩቲዩብ ቪዲዮ ብታዩ የሚሞላ ነገር ነው እና ቀላል ነው። ከዛ ባይናንስ ካላችሁ ደግሞ በጣም የምትሰሩበት በጣም አሁን ለኢትዮጵያውያን አመቺ የሆነ ነገር እኔ ከጀመርኩኝ 2 ሳምንት ምናምን ነው። ቢያንስ አሁን ወደ $6 አውጥቻለሁኝ። አሁን ይሄ ሲገባ 7 ምናምን ዶላር ይሆናል እና በጣም መጠቀም ያለባችሁ ሁሌ ጊዜያችን ባልባሌ ዩቲዩብ ቪዲዮዎች ማይጠቅሙ እያየን ቲክቶክ ጊዜ ከምናጠፋ እንደዚህ አይነት ነገሮች ብንሰራ መልካም ነው። አሁን እናንተ እርግጠኛ እንድትሆኑ ወደ ባይናንስ አካውንቴ ገብቼ አሁን ላይ ያለው እንድታዩ አደርጋለሁ። ከዛ የሚገባው ሲገባ ደግሞ እጅግ በጣም ፈጣን ነው። ያው ባይናንስ ልግባላችሁ። ይኸው እንደምትመለከቱት $6.09 አለኝ። ይሄ የሰራሁት በጃምፕ ታስክ የተሰራ ነገር ነው። ዋሌት ላይ ነው የሚመጣው። በጂኤምፒቲ በቶክኑ ነው የሚገባው። ቀጥታ ወደ ዩኤስዲቲ ሆኖ አይደለም የሚገባው። እናንተ እዚህ ከገባ በኋላ ስዋፕ ማድረግ ነው፣ ኤክስቼንጅ ማድረግ ነው። ስለዚህ ይሄን ላይቭ እናንተ እያያችሁት እናወጣዋለን። በጣም የሚገርመው ደግሞ በጣም ፈጣን ነው። ወዲያው ነው የምናወጣው። አሁን ለምሳሌ እዚህ ኖቲፊኬሽን ላይ አለ። ኖቲፊኬሽን ላይ ይኸው የዩቲዩብ ቪዲዮ ያየሁበት አሁን ገብቶልሃል። ልክ እንደሰራችሁ አሁን እኔ ያየኋቸው የዛሬ ያየኋቸው አሁን ነው እየገቡ ያሉት። እስካሁን አልገባም። ይኸው አንደኛው ገብተዋል ማለት ነው። ስለዚህ $1.22 አሁን ሰርቻለሁ። ይሄ ገንዘብ ወደዛ ትራንስፈር እናደርገዋለን። ቀላል ነው። እዚች ጋር ፔይአውት እለዋለሁ። እዚች ጋር ሊንኩ ባለፈ ስላያያዝኩት ሊንክድ ሆኗል። ስለዚህ አሁን ፔይአውት ምትለዋ ነገር ነካታለሁ። ትራንስፈር ኢን ፕሮግረስ ይላል። ይኸው ኖቲፊኬሽን ገባልኝ። ባይናንስ 1.88 ገብቶልሃል እያለኝ ነው። ገብተን ቼክ እናደርገዋለን። 6.1 ነበር። ይኸው $7.32 ገብቶልናል ማለት ነው። ስለዚህ ይሄን ያህል ነው። በቃ በጣም ቀላል ነው። ዊዝድሮዋሉ ሚኒመም ዊዝድሮዋሉ በጣም ዝቅተኛ ነው። መስራት ነው። የዩቲዩብ ቪዲዮ በተለይ ፍሪ ኢንተርኔት ያላችሁ ሰዎች ብትሞክሩት ባይ ነኝ። ሊንኩ ዲስክሪፕሽን ላይ ያገኘዋለሁ አደርግላችኋለሁ። እንዲሁም ሌሎች ተመሳሳይ ስራዎች እንዲኖሩ አሁን እንዳልኳችሁ እየገባ ነው። ይኸው ፔይአውት ሰክሰስፉል ብሏል። ስለ መግባቱ እያሳየኝ ነው።
ከዛ ባይናንስ ላይ የገባው ገንዘብ ደግሞ በፒቱፒ የሚገዙ ሰዎች አሉ። የኛው ኢትዮጵያውያን ዶላሩ የሚፈልጉት እዚህ እንደውም ውድ ነው። $1 ወደ 186 ብር አካባቢ ነው $1 የሚሸጠው። ከዛ ወደ ፈለግነው ወደ ንግድ ባንክ ከፈለግን ወደ አዋሽ በፈለግነው አካውንት ገንዘባችን ይገባል ማለት ነው። ይሄ በጣም ቀላል 1 ሰዓት በማይሞላ እንዲህ አይነት ነገር መስራት ስለሚቻል ብትሞክሩት መልካም ነው ብዬ አስባለሁኝ። ዩቲዩብ ቻናሉም አዲስ ስለሆነ ሰብስክራይብ አድርጉ፣ ላይክ አድርጉ። ጥያቄ ካላችሁ ኮሜንት አድርጉ። እስካሁን ድረስ ያለውን ስለተከታተላችሁኝ አመሰግናለሁ። ባይ ባይ።